ኢትዮጵያ ውስጥ በመሰለ በጣም ኮመን ህመም የትም ሀገር ዲፕሬሽን እና አንግዛይቲ ጭንቀትና ድባቴ ነው። እኛ ሀገር መጨነቅና ድባቴ ውስጥ መግባት እንደ ድካም ነው የሚታየው። you are a weak person እንደ ህመም አይታይም። ስለዚህ ሁሉ ሰው ደብቆ ነው የሚኖረው። ቀኑን ሙሉ ዋይርድ ሆነ ስትጨነቅ መዋል በቃ ሁሉ ነገር ያሳስበሃል። እንቅልፍህ በዛ የተነሳ መተኛት አትችልም። አምኛ ሀገር አሁን እንግዲህ ከባድ የሆነ ነው። የቁማር ሱስ አለ፣ አሁን ትንሽ እየጨመረ ያለ ነው። የፖርኖግራፊ ሱስ አለ። በአጠቃላይ ከወሲብ ጋር የተያዙ ነገሮች ሱስ ከባድ ህመም ነው። እኛ ሱስ እንደ ህመም አናየውም። ሱስ ህመም ነው። ከ300 የሚበልጡ የአእምሮ ህመሞች አሉ። ስለዚህ ዲፕሬሽን ማለት የኢሞሽን ጨለማ ውስጥ መግባት ማለት ነው። ዳርክ የሆነ ኢሞሽን ውስጥ ገባለ። ከዛ ውስጥ ብዙ ጊዜ ህክምና ወይም ደግሞ ካውንስሊንግ የግድ ያስፈልጋል።